ሰላም ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ያለው አልሐምዱሊላህ። ዛሬም አንድ ነገር ላስጠነቅቃችሁ መጥቻለሁ። አውቃለሁ ቪዲዮ ቫይራል አይወጣም፣ ግን ያው ተመልካቾች የሚሆናችሁትም እንድትጠነቀቁ አክል ብቻ ነው። በተለያዩ የፌስቡክ ገጾች ሲህርን እናስለቅቃለን፣ ለሲህር መድኃኒት እናደርጋለን ብለው ኤአይ አሰርተው በኤአይ አማካኝነት ኤአይ ማለት ሴቶቹ አሁን እያወሩ የምታገኛቸው ይሄ እንደዚህ ስደት ሀገር ሆኜ እንደዚህ ሆኜ ነበር አባባ እንደዚህ ሰርተውልኝ በዚህ ድኛለሁ የሚለውን ርዕስ ከሰማችሁት ይሄ እውነተኛ ታሪክም አይደለም፣ እየተሰራም አይደለም። ይሄ ሴቶችን ለመዝበዝበዝ የተደረገ ትልቅ ሰፊ አድርገው እየሰሩበት የሚገኙ በሃይማኖት ምክንያት አድርገው በክርስቲያንም አለ በሙስሊምም አለ። የሃይማኖት አባት ነኝ ወይም ደግሞ ገዳም ውስጥ ነው ያለሁትና ስለዚህ እንደዚህ አቃለው አጋንንት ያለበት እንደዚህ አድርጌ ያው እንደዚህ ምን ብዬ እንደዚህ አድርጌ ጠላታችሁን በመስተዋት አንጥቼ ያሳያችኋለሁ ወይም ደግሞ በፎቶ አንስቼ ያሳያችኋለሁ የሚል መረጃ የለም። ይሄ ውሸት ነው። እኛ ስደት ሀገር ያለንን ሰዎች በትንሽ በጭንቅላታችን አሁን ፌስቡክ ላይ ስታዩት አጓጉታችሁ ልትጠይቁ ወይም ልትገቡ ትችላላችሁ። ከገባችሁ በኋላ የእናንተ ስሜት ምን እንደሆነ ይረዳል። ያን ስሜታችሁ በተመለከተ ምን ያደርጋል መሰላችሁ? ይሄን አክል ብር አምጪ በዚህን አክል እንደዚህ ያደርግልሻለሁ ይላል። የኛ ሰው ደግሞ ያው ወዳው በንግግር ስለሚያምን ብር አንስቶ ይልካል። ብር የላኩ ልጆችና የከሰሩ ልጆች ብዙ ስላሉ አደራ ተጠንቀቁ። ሲህርም ካለባችሁ ታማሚም የሆናችሁ ከሆነ ቤተሰቦቻችሁን ታማሚ ከሆኑ አካባቢያችሁ ባሉ የቀሩ ሰዎች አካባቢያችሁ ባሉ መስጊዶች የተለያዩ የስነ ምን መሰላችሁ ጠፋብኝ የሲህር የሚያወጡ ሰዎች ወይም ስለ ሲህር ሩቃ የሚቀሩ ሰዎችን ማማከርና ባላችሁበት አካባቢ ሩቃ እንዲቀራባችሁ ማድረግና ዩቲዩብ ሰርች ባራችሁ ላይ ሄዳችሁ ሩቃ ብላችሁ አውርዳችሁ ቁርአን አጠገባችሁ አርጋችሁ ከፍታችሁ ማዳመጥ ትችላላችሁ። ወይም ደግሞ እኔ አሁን ሐዲስ ወይም የሆነ ስለ ሃይማኖት ላወራ አይደለም፣ ያን ነገር እንዳታደርጉ ላስጠነቅቃችሁ ነው የመጣሁት። በአካባቢያችሁ ባለው ስለ ቁርአን የሚያውቅ ሰው ወይም ደግሞ ስለ ሲህር መቅራትም የታመሙ ሰዎችን ማዳን የሚችል ሰው የሚያድነው አላህ ነው። በርግጥ ሰበብ የሚያደርሰው ሰው አጠገባችሁ በአካል ሆናችሁ ከፍላችሁም ይሁን ሳትከፍሉም ይሁን አካባቢያችሁ ላይ ባለ አይታችሁት የምታደርጉትን ነገር አድርጉ እንጂ በስልክ በሽፍን ድምጾቻቸውን የሽማግሌ አድርገው ወጣቶች ናቸው እየተጫወቱባችሁ ያሉት ማለት ነው። በቪዲዮ እስኪውጡና ላውራችሁ እንኳን ብትሏቸው እሺ አይሉም። ስለዚህ በሃይማኖት ምክንያት አድርገው እየበዘበዟችሁ ነው እንጂ እውነተኛ ታሪክ እንዳልሆነ ላስረዳችሁ ፈልጋለሁ። እኔ ፎቶም መረጃ ምንም ማውጣት አልፈልግም። የተወሰኑ ሰዎች ግን እንድትጠነቀቁ ስለምፈልግ የማውቀውን ላሳውቃችሁ መጥቻለሁ። መልካም ሼር እያደረጋችሁ ለእህት ወንድሞቼ ብታደርሱልኝ አልጠላም። መልካም ቀን ይሁንላችሁ።